ሰላም ሰላም። ይሄን ዕቃ ትላንትና ከሌሎች ዕቃ ጋር ገዝቻችሁ ነበር። መመለስ ፈልገሽ ነው? አይ ዋጋውን መክፈል ፈልጌ ነው። ማለት አልገባኝም። ትናንት የገዛሁት ዕቃ ነው አላልሽኝም እንዴ? አዎ ብዬሽ ነበር። አልገባኝም ለማለት የፈለግሽው እስኪ አስረጅኝ። አይ ትላንት ከገዛኋቸው ዕቃዎች መሃል የዚህን ዕቃ ዋጋ አልከፈልኩም ነበር። አሁን ሂሳቡን ለመክፈል ነው የመጣሁት። እንዴት ተለይቶ የዚህ ላይ ይከፈል ቻለ? እኔ እንጃ። ቤት ገብቼ ዕቃዎቹን ዝርዝር ሳይ የዚህን ዋጋ እንዳልከፈልኩኝ ነው ያየሁት እና ስራው ላይ ጫና እንዳይፈጠርበት ብዬ ነው አሁን ልከፍል የመጣሁት። እንዴት በዚህ በከፋ ጊዜ ሂሳብ ሰርተሽ ተጨንቀሽ ይሄንን የሚከብድ ዕቃ ይዘሽ ልትመጪ ቻልሽ? ያው አንተም ስራህን እንዳታጣ እኔም ባልከፈልኩበት ዕቃ ላይ ላለመገልገል ነው ይዤው የመጣሁት። የእውነት በጣም ነው የማመሰግነው። በል ለዚህ መልካምነቷ በእኔ ስም ቆንጆ ስጦታ አስጥልኝ። በጣም አመሰግናለሁ።